አባታችን እኮ ነው የሞተው። እንዴት ነው ነገሩ እንደዚህ ቀለል አድርገህ ያየህ? አንቺ ነሽ እንደ ገደልሽው? ኧረ በስመ አብ! ክፍልዬ ባሌ ግድያ ተፈጸመ በተባለበት ቀን አንቺ የት ነበርሽ? በመሞት ቅንጣት ያህል እንኳን ሰምታልስ። እንዳንቺ ይሄን ታመንዝራ እናት የለኝ። ነፋሽቱ ውሻ አንቺ ገዳይ ነኝ እያልከኝ ነው? አባትሽ የቀማኝን ነገር በሙሉ ልቀማ የመጣው የሞት ጥላ ነኝ። ወይም ደግሞ ውሸት ስለሆነ ይሆናል። ያየሽውን ትንፍሽ እላለሁ ብለሽ እገልሻለሁ። አብሳላት ናት ገዳዩ። አንተ ሰውዬ ምንም እየገባኝ አይደለም። ቀስ ገባሻለሁ። ወይ ማነህ? ከእናትሽ ከፍሬ ጀምሮ አባትሽ የቀማኝን ነገር በሙሉ ልቀማ የመጣው የሞት ጥላ ነኝ። በቃ እኔ አየር ልቀበል። ከረዥም ጊዜ በኋላ ስናፍቀው የነበረው የፍሬዎትን ገላ አንቺ ውስጥ አይቼዋለሁ። እጅን ልቀቀኝ። ያን እንደ ፀሐይ የሚያበራ ገላዋን እጅን እያሳመንከኝ ነው ገብሩ። ምን እየተካሄደ ነው? ትንሽ አናዳኝ እየቀጣሁት ነበር። ምን አይነት ቅጣት? ያው እንዳየሽው ነው። ያየሁትማ ስላልገባኝ መሰለኝ አሳዳኝ አልኩህ። ሀሴት ምንድን ነው የምታካብችው? ምን? ሀሴት 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 ሀሱ ተወኝ። ለምን አትረጋግም? ከእኔ ምን ጎድሎ ነው? እንዴት እንደዚህ ታደርጋለህ? ምን አጎድልሽብኝ አልኩኝ? እኔ ማር የኔ ማር አትበለኝ። እኔ ማርህ አይደለሁም። ሀሱዬ ተያ፣ እንደዚህ እኮ ስትይ በጣም ነው የሚከፋኝ። ገብሩ ምን እየሰራ እንደነበር አይቻለሁ። እሺ ምን ላድርግ ማሬ? ሆን ብላ ጭኖቿን አሳይታ ልታሳስታኝ ሞከረች። ቢሆንስ እኔ ያሳነስኩብህ ያጎደልኩብህ ነገር አለ? እሺ እባክሽ ሀሱ ይቅር በይኝ። ተወኝ ገብሩ ተወኝ። እኔ ለአንተ ያልሆንኩት ነገር አለ? እባክሽ ሀሱ በቃ ይቅር በይኝ እኔ እናት። ንገረኝ እስቲ ከዚህ በላይ ምን ልሆንልህ? ሀሱ የገዛ ባሌ ላይ ወንጀል እስከ መስራት የደረስኩት እኮ ስለማፈቅርህ ነው። አውቃለሁ ሀሱ፣ ለሁሉም ነገር እኔን ምክንያት አታርገኝ ፕሊዝ። ማለት ባልሽ ላይ የጨከንሽው ሀብቱን ለብቻሽ መያዝ ስለፈለግሽ መሰለኝ። ምን ማለት ነው? ያን ያህል ዓመት ባሌ እንዳስወግደውና አብረን እንድንኖር ስትወተጉተኝ የነበረው አንተ መሰልከኝ እኮ። ያንቺን ፍላጎት አለበት። እያወራን ያለነው ስለ ፍላጎት አይደለም ገብሩ። ለማንኛውም በእኔና በልጅቷ መካከል ምንም የተፈጠረ ነገር የለም። ገብሩ እንዴት ነሽ ወንድሜ ልጅ? ደህና ነኝ። አንተ ከዚህ ክፍል? አዎ ሀሴትን አንድ ጉዳይ ላውራት እኮ መጥቼ ነው። እኮ መኝታ ቤት ውስጥ? አዎ ምን ነው? አይ ምንም። ስንት የሚወራበት ቦታ ሞልቶ እንዴት ነው መኝታ ቤት ውስጥ የምታወሩት? የወንድሜ ልጅ በይሽ ሰላም ዋይ። የት ነህ? የሆነ ከባድ ስራ ላይ ነኝ። ተው በቃ። ከፈለግሽኝ ግን ስራው ሊቀር ይችላል። ካላስቸገርኩ። የት ልጠብቅሽ? አላውቅም። በቃ 4 ኪሎ እንገናኝ። አሁኑኑ እመጣለሁ። እሺ። ቀደም ሲል ወንጀሉ በተፈጸመበት ሰዓት ዶክተሯ በሰጠችው ቃል መሰረት ቦታው ላይ ነበርሽ? አይ ኢንስፔክተር፣ ቦታው ላይ እንኳን አልነበርኩም ማለት? አባታችን ተገደለበት በተባለበት ሰዓት እኔና አብሳላት ሪሴፕሽን አካባቢ ነበር። ስለዚህ ግድያ መሆኑን እርግጠኛ ነሽ ማለት ነው? እናንተ እኮ ናችሁ ግድያ ነው ያላችሁን። ለመሆኑ ይህን ወንጀል ይፈጽማል ብለሽ የምታስቢው ሰው አለ? በፍጹም። እንዴት? ምክንያቱም አንደኛ ባቢ ምንም ጠላት የለውም፣ ሁለተኛ ደግሞ እሱ በባህሪው ከሰዎች ጋር የሚጣላ አይነት ሰው አይደለም። ምናልባት ከቤተሰባችሁ አባል አንደኛው ይህን ተግባር ፈጽሞ ቢሆንስ?
ይቅርታ ኢንስፔክተር፣ ለማሰብ የሚቀፍ ነገር ባታወራ ደስ ይለኛል። ለምሳሌ ወንድምሽ ከአባታችሁ ጋር በተደጋጋሚ ይጣላ ነበር። አዎ፣ ግን ደግሞ ለመጥፎ ደረጃ የሚያበቃ አልነበር። ምናልባት ደግሞ ወንድምሽ አደንዛዥ ይጠቀም ስለነበረ የመግደል እድሉ ከፍተኛ ነው። ኢንስፔክተር፣ በፈጠረ ይህንን ቃል ደጋግማ ትጠቀሙ። ስለዚህ ወንድምሽ ላይ ምንም አይነት ጥርጣሬ የለሽም ማለት ነው? እኔ ማንም ላይ ጥርጣሬ የለኝም፣ በተለይ ደግሞ ቤተሰቦቼ ላይ። ቤተሰቦችን ለመጠበቅ ያለሽ ቁርጠኝነት ደስ ይላል። ያ ማለት ግን ቤተሰቦችም አንቺም ነፃ ናችሁ ማለት አይደለም። እመነኝ ኢንስፔክተር፣ እኛ ከዚህ ጋር ምንም ያገናኘን ነገር የለም። ሲቀጥል ደግሞ ቤተሰቤን የመጠበቅ ኃላፊነት አለብኝ። ስለ አብሳላት ምን ታስቢያለሽ? አቢ እኮ ከኔ ጋር ነበረች። በእሷ ጉዳይ እኔ አንገቴን እሰጣለሁ። ስለመጣሽ አመሰግናለሁ። መልካም ቀን ይሁን ኢንስፔክተር። የማታ ሰው ይበላል። የማታ ሰው? እናትሽ ለራት ግብዣ ጠርተውኛል። እኔም ለምርመራ ስራዬ ስለሚጠቅመኝ ተስማምቻለሁ። ጥሩ ና፣ በሰላም እናስተናግድሃለን። በሰላም ዋል። አቤት። አልደግሞ ማን ልበል? አደፍርስ ነኝ። አደፍርስ? ባልሽ መሞቱን ሰማሁ። ይቅርታ የኔ ጌታ፣ አላወቅኩም። በቅርብ በደንብ ታውቂኛለሽ። ይቅርታ፣ አልገባኝም። ስትተኝ፣ ስትነሺ፣ ስትበይ፣ ስትጠጪ፣ በእያንዳንዱ እንቅስቃሴሽ፣ በእያንዳንዱ እስትንፋስሽ ውስጥ ስሜ ታስታውሻለሽ። ይቅርታ፣ ምን እያልከኝ ነው? በጥሞና አዳምጪ። ማሚ ነሽ? ግሩም ናስቲ። አቤት። እኔ የምልህ አንተ ደግሞ ልጅቷ ምንድን ነው ያልካት? የቷ ልጅ? ስለማን እንደማወራ ገብተዋል? ያው በቃ እንደ ድሮ አባቷን ተመክታ የምትጨማለቅበት ቤት እንደሌለና ለእሷ የሚሆን ቦታ እንደሌለን ቆፍጠን ብዬ ነገርኳት። እሺ ጥሩ። ባደረከው ነገር ለቅሳ አይደለም፣ ኮርችብሃለሁ። ግን እንዲህ በችኮላ የሚሆን ነገር አይደለም። ምን አባቷ ታመጣለች? ይኸውልህ ክፍሌ ከክሊኒክ ውጭ የሆኑ ንብረቶች በጠቅላላ በአራጣ ተበድሮበት ነው የሞተው። ምን? አዎ አራጣ በዳሪው አሁን ደውሎልኝ ነበር። በጣም በአጭር ጊዜ ውስጥ ገንዘቡ መመለስ እንዳለብን የነገረኝ። ያ ካልሆነ ግን ንብረቶች በሙሉ በህጋዊ ውላቸው መሰረት እንደሚወስድብኝ አስጠንቅቆኛል። እንዴት እንደዚህ ይጫወትብናል? አሁን መናደዱ መፍትሄ አይሆንም። ይልቅ መፍትሄ የሚሆነው አንድና አንድ ብቻ ነው። እሺ ምን እናድርግ? እሱም አብሳላት የወረሰችውን ክሊኒክ በእጃችን ማስገባት ነው። ያ ካልሆነ ግን ባዶ እጃችንን መቅረታችን ነው። ክሊኒኩን እጃችን እስከምናስገባ አብሳላት ከዚህ ቤት መውጣት የለባትም። ሲቀጥል ክፍሌ በንብረቶቹ በሙሉ በለምን ብር እንደተበደረ ልናውቅ የምንችለው እሷን ስንከታተል ብቻ ነው። አየህ፣
ገንዘቡንም የት እንዳደረሰው የምናውቀው አብሳላትን ሰንሰለላት ብቻ ነው። ቆይ ቤቱ ያ ሁሉ ንብረት እኮ የኛ ሲሆን የአራጣ አበዳሪ ሆነ እኮ። አዎ ክፍሌ ተጫውቶብኛል። ሌላ ነገር ይችላል። ሰላም ነው ማሚ? አትከስለሽ ነው በፍጥነት ሳሎን ነኝ። ምንድነው ችግር አለ? እዚህ ቤት እኮ አንቺ ራሱ አንድ ችግር ነሽ እንዴ ማሚ? በይ አሁን ነው ላይ ቆይ እቺ ደግሞ አትመጣም እንዴ? የምሰማው? ምን ሰማሽ? ምንድን ነው? ድሮም ሴሰኛ እንደነበርሽ አውቅ ነበር። እንዴት ከአጎታችን ጋር በጣም እኮ ነው የሚቀፋው። እንዴ ምንድን ነው የምታወራው ግሩሜ? የሌባ አይነ ደረቅ መልሶ ልብ ያደርቃል። ሀሴት የነገረቻችሁ ነገር በሙሉ እውነትም እኔ የወንድሜን እርም አውጣለሁ ብዬ ሀገር አቋርጬ እዚህ ድረስ ስመጣ እኔ ባላሰብኩት መንገድ እህታችሁ ይገርማችኋል እኮ ራቁቷን እንደተፈጠረች እኮ ነው ራቁቷን እኔ ያለሁበት ክፍል ድረስ የመጣችሁ። ተዋሻልሽ እስቲ ተናገሪ። ዝም በይ አንቺ ካለሞታ እንዴት እናሰበችው እኮ አላውቅም። እንዴት አብሳላት እኔ እኮ አባትሽ አውቆ ነው እውነቱን ተናገሪ እንጂ ማሚ። አውቆ ነው ዳኒ፣ እሱ ነው ራሱ ነው ክላሴ ድረስ መጥቶ ሊደፍረኝ የነበረው። ዝም በይ እስስት። እኔ እኮ ነገሩን ልንገራችሁ ብዬ ነው እንጂ ይሄ እኮ ለሰው እኮ የሚነገር ነገር አይደለም፣ የሚያሳፍር ነገር እኮ ነው። ደግሞ እኮ አባቷን ገለለች ሲባል አታረገውም ብዬ መከራከሪያ ነው የሚቆጨኝ። እኔ አባቴን አልገደልኩትም። ዝም በይ አልኩሽ እኮ አንቺ አረመኔ። ለነገሩ አንቺ ምን ታረጊ? ጥፋቱ የኔ ነው። ቢላ ይዘሽ ልትወጊኝ የነበረ ሰዓት ነበር ከዚህ ቤት እህል ማሽማነቅ የነበረበት። ቢላ? ቆይ ምን ቢላ? በቃሽ። እናቴን ከዚህ በላይ እንድታሳምሚያት አልፈቅድልሽም። አሁን ከዚህ ጥፊ። እናንተ ሰዎች ያማችኋል እንዴ? ጥፊ ከዚህ ያልኩሽ እኮ በቃ። ቆንጆ ነበር። ግን ትወና አይጋነን። ተጋነን እንዴ? ትንሽ ክብረት ዛሬ ዛሬ ሙሉሽ ጥሩ አይደለም። ምን ነው የተፈጠረ ነገር አለ? አዎ። ምንድን ነው እሱ? አባይ ምንድን ነው እንደዚህ ያስጨነቀሽ? አንድ ሰው ደውሎልኝ ነበር። ማን ነው እሱ? ከተማው ላይ ያለ የማፊያ መሪና ትልቅ ባለሀብት ነው። ቆይ ማን ነው ስሙ? ስሙ ምን ያደርግልሃል? ዝም ብለሽ ንገሪኝ። አደፍርስ መሰለኝ ነው። ራሱ ነው። ምን ፈልጎ ደውልልሽ? ራሱ ነው ስትል ታውቀዋለህ እንዴ? አዎ። ምን አለሽ? ክፍሌ በህይወት እያለ ድርጅቶችን በአራጣ አስይዞ ተበድሮ ነበር አይደል? ምን? አንተ ይሄን እንዴት አወቅ? እንደፈራሁት። ቆይ አልገባኝም። ይሄ ውሻ ክፍሌ ተጫወተብኝ። ገብሩ ምንድን ነው የምትለፈልፈው? ከክፍሌ ጋር ስትተዋወቁ ነበር እንዴ? ተይው፣ እኔ ያውቃለሁ ምን እንደማደርግ። ሰውዬው ምን ሆኗል ዛሬ? መጣ መሰለኝ። ሂጂ እስኪ ክፈችለት። በሰዓቱ መጣ። ታውቀው ገብሩ ይባላል። የክፍሌ ወንድም ነው። ኢንስፔክተር ቢኒያም እባላለሁ።
ገብሩ ደሳለኝ ይባላለሁ። ስለ አንተ ብዙ ሰምቻለሁ። በዚህ ፍጥነት እንዴት? ገና ቤተሰቡን ካወቅኩት ሳምንት ቢሆኔ ነው ብዬ ነው። በቂ ነው እኮ። አቶ ክፍሌ ወንድም እንዳላቸው እኮ ማናችሁም አልነገራችሁም። አይ ኢንስፔክተር መች ጠየቅከን? በነገራችን ላይ ከአቶ ክፍሌ ጋር በእናትም በአባትም ወንድማማቾች ናችሁ? አዎ። ለምን ጠየቀኝ? ምክንያቱም በመልክ ብዙም አትመሳሰሉ። ኢንስፔክተር ቢኒያም ምናልባት ወንድሜን ልብ ብለህ አላየው ይሆናል። እኔንም አላስተዋልከኝም ይሆናል። እስኪ አስተውዬ ያያለሁ። ዳኒ እስቲ ራት አቅርቢ። ገብሩ ምነው ከመምጣት በወሬ ጠመድከው? አይ ደስ ብሎኛል። ተጫዋች ተወዳለሁ። ታዲያ አብሳላት የታለች? ምን የሷ ነገር? ቤተሰብ ያለበት ጨዋታ አይጥማትም። ክፍሏ ገብታ ተኝታለች። ታዲያ ሰላም ብያት ልምጣ? ኧረ በፍጹም አንተ ምን በወጣ። ዳኒ ተነሽ ጥረት። እሺ ተነሽ፣ ሳሎን ቡና እየጠጣች ነው። ዳኑ አንቺ እንደነሱ ጠለሽኛል። አሁን ምን ማለት አልፈልግም። እኔ ግን ማውራት እፈልጋለሁ። የማውራው ሰው ያስፈልገኝ። ከስድቡና ከመገፋቱ በላይ ብቸኝነቱ እየገዘገዘኝ፣ መከፋቴን የምነግረው ሆድ ሲብሰኝ አንገቱ ስር ሽቁጥ ብዬ ማለቅስበት ሰው እንኳን አባቢ ከሞተ በኋላ ሁሉም ነገር ጨለማ ሆኖብኛል። ዳኑ አይዞሽ በቃ ምን ላድርግ? ከቅርብ ጊዜ ወዲህ የዚህ ቤት ነገር ሁሉም ነገር ምስቅልቅል ብሎብኛል። እኔም እኮ ግራ ገባኝ እህቴ። የነገሩሽ ሁሉ አመሻቸው። ምን ማንን ማመን እንዳለብኝ ሁሉ ተምታቶብኛል። እኔም እኮ ታውቂኛለሽ እንደዚህ አይነት ቆሻሻ ስራ እንደማልሰራ። አብይ እነሱን ማውቃቸዋለሁ። በምንም ምክንያት አይዋሹኝም። ነገር ግን በሰዓቱ የተፈጠረውን ነገር አንቺና እነሱ ብቻ ናቸው የምታውቁት። አብይ ለምን እንደሆነ ባላውቅም ከልጅነት ጀምሮ የማላውቅብሽን ድፍን ጥላቻ እያየሁብሽ ነው። ተይው አትመኝም። ነገር ግን አንድ ነገር ልንገርሽ፣ አጎት ተብሎ ቤታችን የመጣው ሰውዬ እዚህ ቤት ካልወጣ ህይወታችን ይመሰቃቃል። አጎታችን የአባታችን ምትክ ነው። እንደውም ደስ ሊልሽ ነበር የሚገባው። ዳኑ ስለፈጠረሽ አዳምጪ። ሳስበው እነማሚ ያሉት ነገር ልክ ሳይሆን አይቀርም። አይምሮሽ ጥሩ አይደለም። ለማንኛውም ሰላም ጠብሻል ብሎ ነው። እሺ ኢንስፔክተር፣ ታዲያ የወንድሜ ጉዳይ ከምን ደረሰ? ያው ገብሩ ያመሃል እንዴ? እራትን ጋብዘህ ያልነው እኮ የቤተሰብ ጊዜ እንድናሳልፍ ነው። በዛ ላይ ደግሞ ለቤተሰባችን እያደረገ ያለውን ነገር ለማመስገን እንጂ ስለ ስራው ልንጠይቀው አይደለም። አይ ለጨዋታው ያህል እኮ ነው። ቢሆንስ እንዴ ሌላ ጨዋታ ጠፍቶ ነው? አይ ችግር የለውም። ኧረ ተው ወንድሜ። ይልቅ እስቲ ልጠይቅህ፣ አግብተሃል? ምን ነው ከልጆችሽ ልድሪለት ነው እንዴ? እንግት ምን አለበት እሱ ከፈለገና ልቡ ከከጀለ። አይ አላገባውም። አላልኩህም? እና እንዴት ነው የማግባት ሀሳብ የለህም? አይ ምን ሀሳቡማ ይጠፋል ብለው ነው ወይዘሮ ሀሴት። ታዲያ ምን ያዘ? ነፍስ ትክክለኛ ማረፊያዋን ነው የምትፈልገው። የተሳሳተ ቦታ ላይ አታርፍም። ያው እኔም ነፍሴ ማረፊያዋን እስክታገኝ እየጠበቅኩ። አንተ ከባድ ፖሊስ ነህ። ነገርኩህ እኮ እኔ እንደው ልክ እንዳየሁት ነው ቀልቤ ያረፈበት። በቃ እኔ መታጠቢያ ደርሼ ልምጣ። እናንተ ተጫወቱ። እሺ
ተወቃሽ። አሳልፈኝ። ፉን ፉን አትበይ አብሳላት። እባክህ አሳልፈኝ። ትሰሚያለሽ? በእንግዳ መሀል አንድ ነገር እለፈልፋለሁ ብትይ ጉሮሮሽን ነው የምበጠስልሽ። ገብቶሻል አይደል? ትፈራለች ብለህ አስበህ ከሆነ ከዚህ በኋላ ለመኖር የምጓጓለት ነገር የለም። አብሳላት፣ እኔ ደግሞ አልገልሽም። ሞትሽን እስከምትለምኚ ነው ማሰቃይሽ። ቆይ ምን አድርጌ ነው የምትሉኝ? ለምን አተውኝም? አልተውሽም። አሁን እኮ ተነካክተናል። ደግሞ አስቢበት። ምኑን ነው ማስብበት? የጀመርነው እንዴት እንደምንጨርስ። ስለተጠርቶኝ ቆይ ምን አይነት ልብ ነው ያለን? ኢንስፔክተር ተጫወት እንጂ። የተጫወትኩ አንተን የመሰለ ወንዳ ወንድና ሸበላ ወጣት እስካሁን አለማግባት በጣም ይገርማል አይደል? በጣም እንጂ። ያው ያጋጥማል። ቢኒዬ ሞት አያጋጥምም። ለመሆኑ ፍቅረኛ አለ? ለጊዜው ነፃ ነኝ። ዋው የሚገርም ነው። ታዲያ አንዳንዴ እየተገናኘን ሻይ ቡና ብንል ምን ይመስላል? ከማን ጋር? ከኔ ጋር ነው። አንተ ደግሞ ምን ለማድረግ እየሞከርሽ ነው ወይዘሮ ሀሴት? ወይዘሮን እንኳን ተው። ሀሱ ሀሴ፣ እሱም ካልሆነ ሀሴት በቂ ነው። የኔም ቤት ሰው በእድሜው ልክ ሲከበር ጎብደድ ብዬ አከብራለሁ። እንደዚህ ያለ እድሜያቸው የሚቀሉ ሳገኝ ደግሞ ለመዘርጠጥ ዝግጁ ነው። አይ ኢንስፔክተር ተጫዋች ነው ይባላል። እባክህ ገብሩ ነፍሴን አታስጨንቃት። የጠየኩሽ እኮ አጭር ነገር ነው። እዚህ ጋር ሳሚኝና አሁን አሳልፍሻለሁ። ቆይ ለምን እንደ ህፃን ያደርግሃል? ህፃን ነኝ። አሁን ሳሚኝ። እጮሃለሁ። ምን አባሽ ወደሽ ነው የምትጮይው? መዋረድ ካልፈለግ አሳልፈኝ። እለፊ። ደግሞ ጩኸትሽን ፈርቼ ያሳለፍኩሽ እንዳይመስልሽ። አሁን አሳልፈኝ። አሁን ሂጂ። አንዲት ቃል እተነፍሳለሁ ብዬና ሲጥ ነው ማድረግሽ። ዳንኤል ስቲራ ሰላም 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 ሰላም። ኢንስፔክተር እኔ ነኝ አንተ ቢሮ የመጣሁት ወይስ አንተ ነኝ ቤት የመጣሁት? እንዴት አመሸ ግሩም? ምን እንዴት አመሻለሁ? ያየኝ ጨርቆኛ አይደል? ምናልባት የተደበቀ ሚስጥር ካለ። የምን ሚስጥር? ይኸውልህ ኢንስፔክተር፣ ምን መሰለህ፣ እዚህ ቤት ትልቅ ችግር ተፈጥሯል። ምን አትለኝም? ወይዘሮ ሀሴት የምትደብቂው ነገር አለ እንዴ? እና ይገርምሃል፣ አንድ አደፍርስ ነው ወንድ አፍርስ የና እዳብተማል አሉ። አደፍርስ? አዎና፣ አራጣ በዳሪ እኮ ነው። በትክክል እሳቸውን የማያውቅ ማን አለ? ፍትህን በገንዘብ የሚገዙ ከባለ ሀብት እስከ ባለስልጣን ድረስ የተፈሩ ማፊያ ባለ ሀብት ናቸው። አለቀልሽ በለኛ። አልገባኝም። የራሳችሁ ጉዳይ። እንዴት ነሽ አብሳላ? ሰላም ነው? እንዴት ነው ኢንስፔክተር? ምን ነው በሰላም ነው? ያለቀሽ ትመስያለሽ። ሀዘን ላይ ያለ ሰው ለምን አለቀሳችሁ ይባላል? ተዋት እባክህ። እሷ እንደምትነፋረቅበት ነገር አታጣምቁት።
አሞሻል እንዴ አብሳላት? አይ ደህና ነኝ። ታዲያ ምን ነው በጊዜ ተኛሽ? አይ ትንሽ እረፍት ፈልጌ ነው። ሆሆ ኧረ እኛንም ከጨዋታው ቀላቅሎን። ምን ነው ኢንስፔክተርዬ እንደ አዲስ ፍቅረኛ ተቆለማመጣችሁ? አይ ያው እንዲሁ ፊቷ ሲገረጣብኝ ጊዜ እኮ ነው። በሉ መጣ። ይሄ ልጅ ተኝቶ እንደሆነ ሊሆን አንድ ነገር ልነግርህ እፈልጋለሁ። ምንድን ነው? ምን ሆነሻል አብሳላት? ደህና አይደለሽም እንዴ? ምንድን ነው የሆንሽው? ይሄ ልጅ ክፍል ውስጥም የለም። መታጠቢያ ቤት ገብቶ መሰለኝ እራት ሳይበላ አቤት ወኬ አለው እዚህ ነኝ።